ልክ የሆነ ነገር ለማድረግ ሳስብ አንደኛው ቆይ ተረጋጋ፣ አሁን ጊዜው አይደለም ይለኛል። አንደኛው ደግሞ ጊዜ ይመጣ ነገር አይደለም እባክህ ጊዜውን ጎትተህ አንተ ራስህ ነው የምታመጣው ይለኛል። የትኛውን ልስማ? ስለዚህ ዛሬ ዞርና ጎፈር እንጫወታለን። ከዚያ ያሸነፈው ለተወሰነ ደቂቃ ንጉሱ ሲሆናል። ዘውድ ማለት ዳይናስቲ ምናምን ስርወ መንግስት ምናምን ማለት ነውና በዚህ በኩል ያለው ደግሞ ቴዎድሮስን ይመስላል። በዚህ ሰሞኑን ደግሞ አድዋ ነው አይደለ? አሪፍ መገጣጠም ነገሮችን ትምህርት በማስተማር ብቻ ታርጋቸው። አንዳንዴ ድራማ እየፈጠረ ዝም ብለን መዝናናት መቻል አለብን። ለቀሩ እኮ ሲሪየስ አደረገው። ብቻ ዝም በሉ ሁለታችሁም ዝም በሉ። አሁን ዞርና ጎፈር እንጫወትና ያሸነፋችሁት ትቆጣጠሩኛላችሁ። ተስማማን? እሺ። ባላንስ ማድረግ ዘውድ ነው የደረሰው። የአንተ ጊዜ ነው በቃ። አሁን ቀጣዩን የተወሰኑ ደቂቃዎች ከኔ ጋር ነው የምትቆዩት እና ብዙ ጥሩ ነገሮች እንማራለን ብዬ አስባለሁ። ቅድም የጀመርኩላችሁን ታሪክ ልጨርሰው። አብዛኛውን ጊዜ እንደዚህ አይነት ሹሩባ ቴዎድሮስ ተብሎ ይጠራል። ብዙ ባላውቅም በጣም ፌመስ የሆነ የመጣው ከቴዎድሮስ በኋላ ነው። አፄ ዮሐንስ የሚጠቀመው ነበር እና በጣም ኢንስፓየር የሚያደርግ ጥሩ ታሪክ አላቸው። አድዋም ስለሆነ ነው በነገራችን ላይ ይህንን ነገር ማውራት የፈለግኩት እና አፄ ዮሐንስ ሁላችሁም ታውቁታላችሁ። ይህን ታሪክ ማስታወስ ስላለብኝ ብዬ ነው። አፄ ዮሐንስ ከሱዳን ጋር በነበረ ጦርነት ይመስለኛል፣ ቦታውን ባላስታውስም እዛ ነው የተቀላው። ሲሳድ ትክክል ነኝ አልተሳሳትኩም። ታሪኩም ተስፋ አደርጋለሁ። አፄ ቴዎድሮስ ደግሞ ከዛ በኋላ ነው የነገሰው። እንግሊዝ ልትገዛን በመጣች ሰዓት እሱ ነበር ልትገዛን ይመስለኛል። ብቻ ከጦርነት ተነስቶ ሊይዙት ሲሉ አንድ ጥይት ቀርቶት ነበርና አደረጋት። አትምጣ አላልኩም እንዴ? እና ጥይቱን ጠጡ። ማከተዋችን መጣንተ ስሜት ታሪክ ምናምን ትላለህ። ባይዞ ካሜራማን አለች ማና ብሎት ነው ነገሮችን በቁም ነገር እያየን ኃላፊነት በተሞላው መንገድ መወሰን መቻል አለብን። ስለዚህ የተንቀለቀልክ የምታመጣቸው ማዘዞች ውስጥ እኔ ተጠያቂ መሆን ስለማልፈልግ ይሄ ልጅ ረዥም ጉዞ እንዲጓዝ ስለምፈልግ ላይህ አልፈልግም። አንተ ትቀልዳለህ፣ ሰዓት አልቋል። በጣም ሲሪየስና ቁም ነገረኛው ይመስላል አይደል? አይደለም። ነገሮችን አንዳንዴ ቀለል አድርገን አይተናቸው እየተዝናናንባቸው ሲሆን ደስ ቢለው። ስለዚህ ማመጣት አለብን። አበና እሬት አልኩ ካላችሁኝ በደው ድምፅ አይሰማም ምን ይችላል? ብቻ የተሰማችሁ ነው ቤተሰብ አደርጋለሁና እሬት አልኩ ካላችሁኝ 8.5 ያን ያህል ያበደ ነው ገዝሽ እጹም ማን ጸዴ ስለሆነ ያርተው ማለት ነው። ጨርስ ነው ልናስጨምር ነው። ጣፍጣት እርጥብ ብሉ ባይዘ በሁሉም ቪዲዮ ውስጥ እርጥብ ማስታወቀው እርጥብ ቤት ያላችሁ ማስታወቂያ መሰራት የምትፈልጉ ከሆነ ይሄኛው ዳዊት ማስታወቂያ ይሰራላችኋል ብዬ ነው።
አሁን ሰለቸኝ። ዝም በልሽ። የሆነ ቀልዶች የማያስቁም አልፈቁም። ነገረኝነትን ብቀጥል ይሻላል። ህይወት እንደዚህ በመጃጃል የምትረዳት አይነት ነገር አይደለች። ውስጥ አርበህ ነገሮችን ረጋ ብለህ ልምጥ። ዝም በል በእናትህ አንተ ሁሌ ተረት ታበዛለህ። ደቂቃ ጨረስክ እንዴ? ዝም በል። እኔ ሰዓቴን በአግባቡ ተጠቅሜያለሁ። ይኸው ጊዜውን ሰጥቻለሁ። አንተ ጊዜ ይስ ገሬ ጋር እንጫወታለን። እንኳን ደህና መጣችሁ ወደ ዴቭ አለም አንበስ ግዛት። የሆነ ዘፈን ነበር ይሄ የጻፈው የባለፈው ቪዲዮ ላይ ካያችሁት። ከዛ እኔ ደግሞ ዘፈንኩት። ትዝ ይላችኋል? ተነስተን ከእንቅልፋችንን በጠዋት ፀሐዩም ውበቱን ደፍቶባት ጀለስም በጠዋት ተነስቷል። ብዙ እቅዶች ወደ ኑሮዬ መጥተዋል። በራሴ ራዳር አብረው ሄደዋል። እቅድ ሀሳብ ይመጣል። አንድ ቀንም ለውጦ ይሄዳል። እቅድ ሀሳብ ይመጣል። አንድ ቀንም ለውጦ ይሄዳል። ከቅዠት ተነስቼ ብድግ ብዬ ቁሜ ራሴን ተመልክቼ በደንብ አይቼ በሀሳብ ብቻ የሚመጣየን እሱን ተረድቼ ልቤ ሙሉ አድርጌ ተራርቼ ነበር ያሰብኩት ይሆናል እንደዚህ ብሎ ጽፎ ነበር እና እኔ ደግሞ አሪፍ አድርጌ ዘፈንኩት። አላያችሁ ይመስለኛል። እዩት እሺ። አፖሎጃይዝ ፎር ሂም። እሺ ጌስ በጣም ትክክል ያልሆነ ነገር ነው ያደረገው። ይሄ እኛን አይገልጽም። ትንሽ የኛው በጣም ጋጦጥ ስለሆነ የተወሰነ ደቂቃ ሰጠሁት፣ ግን ምንም ትክክል የሆነ ነገር እያደረገ አይደለም። እዚህ በኋላ ባልታሰቡ ምክንያቶች ደቂቃ ይቀነስብሃል። ምን አደረጉ? አንዳንዴ እኮ ነገሮችን ቀለል አድርገህ ያቸው። ኔቲንግ ሲሪየስ በቃ እሺ፣ እንደዛ አይደለም። እሺ እኔ ራሴን ለመግለጽ እሞክራለሁ። ይሄኛው ነው ትክክለኛው ና እኔ ነኝ። ይሄኛው ነው እሺ፣ ይሄኛው ነው። አሁን ለተፈጠረው ነገር ከልቤ በጣም ይቅርታ ጠይቃለሁ። ዳግመኛ ደግሞ እንደዚህ ነገር አይፈጠርም። አምኛለሁ። እሺ በቃ ምከረኝ። ትንሽ ጋጠወጥ እየሆንኩ ይመስለኛልና ምከረኝ እስቲ ካልከኝ አይቀር የሆነ ነገር። አንዳንድ ነገሮች ሁሌ አያስቁም። አንዳንድ ህይወት የምር ቁም ነገር ናት። ለምትፈልገው ነገር በደንብ መጣር አለብህ። ያኔ ታለንት ራሱ አያስፈልግም። የሚገርም ዴዲኬሽን ካለ፣ ለፍጹምነት የቀረበ ዴዲኬሽን ካለ ባይቶ ምክር I just want to do push-up. ይሄን ነው ፈልገው ቀለል ብዬ ነገሮችን ማየት፣ የተዝናናው ህይወት መቀጠል፣ እድሜ ልኬን እንደዚህ ይሄን ነው ፈልገው። አንዳንዴ ሳስበው ውስጤ ሁለት ሰዎች የሚያወሩ ይመስለኛል። አንደኛው ሁሉንም ነገሮች አደጋ ላይ ጥሎ ህልሙን መከተል ብቻ ይፈልጋል። ሌላኛው ደግሞ ስለ ሁሉም ነገር በደንብ መጨነቅ ይፈልጋል። አንደኛው በህይወት እንዳለው እንዲሰማኝ ያደርገኛል። ሌላኛው ደግሞ ደደብ የሆኑ ነገሮችን እንዳላደርግ ያደርገኛል። እውነቱን ለመናገር ሁለቱ ማውራት ቢያቆሙ ትልቅ ችግር ውስጥ ምገባ ይመስለኛል። ምን ተማር ከዛሬ ሁሉ ከዚህ ሁሉ ነገር? መጀመሪያ ላይ ትዝ ይላችኋል፣ ሳንቲሙ መሀል ላይ ሲሆን የባላንስ ሰዓት፣ ሁለቱንም ባላንስ ማድረግ መቻል አለብን። ይሄን ጥሌ ጋር ብቻ ነው ብዬ አላስብም፣ እናንተ ጋርም ይኖራል። ስንቶና ሰዎች ኢንተርቪው ለማድረግ ሞክረን ነበረ። ዱዋሉ ላይ ከእብድ እንደ ሻሽተው ነበር እየሮጡ ነበር። ምን How do you feel? ምን ተረዳው? ምን ተረዳሽ? አረ በኢየሱስ ያብዳል። አረ በጣም ያስጠላል። አረ ወክ ማረን This is all about the feeling. ያንን ነው የማታገኙት እናንተ።
እኔ እየተመረጥኩ ነኝ። ለተመረጡት ይገባቸዋል። ምንም መምረጥ መመራረጥ የለም። ልጅነት አሁንም ስላለቀቀ ነው።